ሰላም ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተስ እንዴት ናችሁ? ሁሉ ሰላም እግዚአብሔር ይመስገን። ከኛ ጋር ሁሉ ሰላም ነው። እናንተስ እንዴት ናችሁ? ደህና ናችሁ? አለን እግዚአብሔር ይመስገን። እኔ የምላችሁ ዛሬ የሆንኩትን ልንገራችሁ። ጎረቤት የሆነ ነይ ብለውኝ የሆነ ቦታ ሄጄ ነበረ። ከዛ ተመልሼ ስመጣ ልጆቹን ቤት አድርጌ ነበር የሄድኩት። የጎረቤት ልጆች ናቸው። ይሄኛው የኔ ልጅ ነው፣ ይሄኛው ደግሞ የልጄ ጓደኛ ነው፣ እሷ ደግሞ ልጄ ናት። በቤት ውስጥ ትቻቸው ነበር የሄድኩትና ከመንገድ ላይ ውስድ አድርገው ኑ እንጫወት ብለው ሜዳ ወስደው እንደዚህ አድርገው ይሄንንም ደንበደም አድርገው እንደዚህ አድርገው አሳሽገው እንደዚህ ይዘው ሊመጡ ማለት ነው። ልጆቻችሁን እስኪ ምናልባት ማለት እኔ ቅርብ ቦታ ነው የሄድኩት ማለት ነው፣ ግን ደግሞ አልቆየሁም። ከመቼው ቦታ ሄደው እንደዚህ ኮኑ፣ ከመቼው ተፈንክተው እንደዚህ ኮኑ። ታላላቆች ልጆቹ ኑ እንጫወት ብለው ኳስ እንጫወት ብለው ወስደው ልጆቼን እንደዚህ አድርገው ፈንክተው በእንደዚህ አይነት ምክንያት ፈንክተው ይዘው አጣልተው ይዘው መጡና እኔ ስገባ ቁጭ ብለዋልና ልጆቻችሁ ማለት በየቤታችሁ ስንት ልጆች ስንቶቹ ናችሁ እንደው እየደሙ እየቆሰሉ የሚመጡት ማለት ነው። በጣም ነው የሚገርመው፣ በጣም ነው የሚያሳዝነው በእውነት። እስኪ እናንተ እስኪ እኔ እንኳን አላየኋቸውም፣ ግን እስኪ እነሱ በእነሱ አንደበት እንዴት እንደተደረጉ እስኪ እነሱ አንደበት እንስማ። እነሱ እስኪ ሱራፌል እንዴት ተደርገን ማምን ነው የጣላችሁ? አይ እዚህ ተሽን ስትጂ እዛ የሆነ ሰዎች ኑሚ ዳንኤል ብለውን እሽቀልና እዛ ስንሄድ ኳስ እንጫወት ፈነከቱ። እዛ ደባልባችሁ ሲነደባደብ እዚህ ጋር ሲፈነክቱን እዛ የኛው የዛ ሰፈር ልጅ መጣና በድንጋይ ሲመታኝ እኔን እዚህ ጋር ደማቂ እዛ እሱን ደግሞ በኮብልስቶን ምናምን በተለይ ድንጋይ እዚህ ጋር ሲመቱት ደማኩት። እዛ ስንመጣ አንቺ እዚህ ቁጭ ብለሽ እሺ፣ ማን ያሳከማችሁ? እሺ፣ ያብሰራ ማን ያሳከማችሁ? ያሳከማችሁ ሰውዬ ማን ነው? ልጁ የፈነከታችሁ ልጅ ያሳከመው ነው? እናትየዋ ናት የፈነከታችሁ ያሳከማችሁ? አንቺ የት ሄደሽ ነበር? ልጆቹ ሲሄዱ እኔ ቤት ጠብቂ ብዬሽ ነው ልጆቹን ቁጭ አድርጌ የሄድኩት። የት ሄደሽ ነው አንቺ እንደዚህ ሲሆኑ ልጆቹ? አሪባ እዚህ ቁጭ ብዬ አስተካክለሽ ነበር ቤቱ። እሱን ያስተካክልኩ እያለ መስራፌ ልጮታሉ ወጡ ማለት ነው። ከዛ ከወጡ በኋላ በቃ ልጮት ብዬ ፈቀድኩላቸው። ሲጫወቱ ፈልጋቸው ወጥቼ ፈልጋቸው የሉ። ከዛ በቃ ይመጣሉ ብዬ ቁጭ አልኩ እዚህ ውስጥ። ከዛ አዲስ መጪ የለም ተጠብቅ አንቺ መተሽ የለም። ከዛ በሷ እንደዚህ ሆኖ ነው። በጣም ነው የሚገርመው ተመልካቾቼ። እንግዲህ ይኸው ሁለት ልጆች፣ አንዱ የጎረቤት ልጅ ነው። እናቱ ምን እንደምትለኝ አላውቅም፣ እኔም አላየሁም። እናትየዋም እንግዲህ እኔ ጋር ነው ብላ ቁጭ ብላለች። እኔም የማውቀው ታሪክ የለም። እንግዲህ ይኸው ደም በደም ሆኖ እንደዚህ ይሄም ታሽጎል ታክመዋል፣ በፋሻ ታስሮላቸዋል ሄደው። የማውቀው ታሪክ የለም። እኔ በጣም ነው የሚገርመው። እንግዲህ ልጆቻችሁን ጥላችሁ የስራ የምትውሉ እናቶች ምን እንደሚገጥማችሁ አላውቅም፣ ምን እንደሚፈጠርም አላውቅም። እንደው ምን እናትየዋስ ምን ትለኛለች? እስኪ ምንድን ነው የምትለኝ? እኔ ነኝ ጥፋተኛ? ልጆቹ ናቸው ጥፋተኛ? እኔ ቤት አስቀምጬ መሄዴ፣ በር ዘግቼ መሄዴ ጥፋት ሊሆን ይችላል። እነሱ ደግሞ ወስደው ኑ እንሂድ ብለው ኑና እዛ ኑ እንጫወት ብለው መውሰዳቸው የእነሱ ጥፋት ሊሆን ይችላል። ተከትዬ መሄድ ነበረብኝ። እኔ አላወኩም፣ ቤት አልነበርኩም። ግን ደግሞ እንደዚህ እንዴት አድርገው ፈንክተው እንደላኩልኝ ብቻ ተመልከቱ ጉዱ። እኔ ብቻ ምን እንደምል አላውቅም። ተመልካቾቼ በኮሜንት አስቀምጡልኝ እስኪ።